ደግሞ የምናየው በደንብ በዲቴል ሴልስ ኢንቮይስ ስለሚባለው ሞስት ኮመን የሚሆነውን ኦልሞስት ኦን ዴይሊ ቤሲስ የምንጠቀመው የደረሰኝ አይነት ሴልስ ኢንቮይስ ነው ማለት ነው። ሴልስ ኢንቮይስ ምንድነው? በቃ የሽያጭ ማረጋገጫ ደረሰኝ ወይ የሽያጭ ማረጋገጫ ሰነድ ማለት ነው። ኦፊሻል የሆነ ዶኪመንት ነው። ኦፊሻል የሆነ ዶኪመንት ማለት የሴልስ ኢንቮይስ ለመጠቀም ህጋዊ መሆን አለብን። ንግድ ፍቃድ ሊኖር ይገባል። ዝም ብለን ደግሞ ማሳተም አንችልም። ስለዚህ የገቢዎችን የሚመለከቱት ታክስ ሴንተራችን ጋር ሄደን ፍቃድ ጠይቀን በሚያስፈልገን የፓድልክ መሰረት ከ10 ፓድ ሊሆን ይችላል፣ 20 ፓድ ሊሆን ይችላል። እያንዳንዱ ዲቴል ጠቅሰን ከዚህ እስከዚህ አሳትመናል ብለን ሄደን አስፈቅደን ሴልስ ኢንቮይስ የሚኖረን ማለት ነው። ሴልስ ኢንቮይስ ላይ እንትንም ይኖራል፣ የገቢዎች ሚኒስቴር ማህተም ሊኖርበት ይገባል ማለት ነው። ስለዚህ ኦፊሻል ዶኪመንት ማለት ይሄ። ሴልስ ኢንቮይስ አንደኛ ነገር ስንጠቀም እንትን ነው፣ እጅ በእጅ አለ እንዳልኩት የፓድ ጉዳዮች አሉ። ከዛ ደግሞ ኢንቮይሶች ሪሲቶች ደግሞ በእንትን መልክም አለ። ካሽ ሬጂስተር ማሽናችን ደግሞ አለ፣ ደግሞ ፖስ ማሽናችን። ካሽ ሬጂስተር ማሽናችን ላይ ሴምቲንግ አስፈቅደን ነው፣ ራንደም መግዛት አንችልም። ስናስገባ ደግሞ ከሚፈቀዱ ህጋዊ ከሆኑ አካሎች ነው ካሽ ሬጂስተራችን መግዛት ያለብን። አሁን ብዙ ጊዜ በተለምዶ ከሌሎች ካምፓኒዎች ከተዘጉ ድርጅቶች የመሳሰሉት ነገር የመግዛት ተለምዶ አለ። እንደኛ ይህንን ነገር ሪኮመንድ አናደርግም። ሪኮመንድ የማናደርግበት ምክንያት ምንድን ነው? አት ኤንድ ኦፍ ያው እንትን ስለሆነ ሜሞሪ ነው፣ የቴክ ፕሮዳክት ነው። ስለዚህ ይሄ የቴክ ፕሮዳክት ደግሞ አት ኤኒ ፖይንት ሊበላሽ ይችላል፣ ማኒፋንክሽን ሊያድግ ይችላል፣ ያልታዘዘውን ነገር ደግሞ ሊቆርጥባችሁ ይችላል ማለት ነው። ኢንፎርማሊ መግዛት ሪኮመንድ የማናደርገው ለዛ ነው። ለምሳሌ 10,000 ብር ብላችሁ በስህተት 1 ሚሊዮን ብር ሊቆርጥባችሁ ይችላል። ከዚ ማሽን ነው፣ ስህተቶች ሊፈጠሩበት ይችላሉ ማለት ነው። ሁሌም አዲስ ካሽ ሬጂስተር መግዛት እኛ ሪኮመንድ እናደርጋለን። ከዛ በተጨማሪ ደግሞ ያው የሽያጫችሁ ማረጋገጫ እስከሆነ ድረስ የካሽ ሬጂስተር የምትገዙት ሲምፕል ቢሆን ጥሩ፣ ለመጠቀም ሲምፕል የሆነ ሞር አዲስ የሆነ ቢሆን የተሻለ ነው። ሪፖርቶች፣ ዜድ ሪፖርቶች፣ ሰመሪ ሪፖርቶች የመሳሰሉትን ለማውጣት የሚቀል መሆን አለበት፣ ለመረዳት የሚቀል መሆን አለበት ማለት ነው። ስትገዙ ሁሌም ብር ካወጣችሁ አይቀር እንደዚህ አይነት ነገሮች ኮንሲደር ማድረግ አለባችሁ፣ ወደ መታሰብበት ነገር ነው። ሴልስ ኢንቮይስ በእጅ በእጅም ሆነ በካሽ ሬጂስተርም ከሆነ ስፔሲፊክ ነገሮችን ኢንፎርሜሽን የሚይዘው ማለት ነው። አንደኛ ነገር የእቃው አይነት አለ፣ ወር ደግሞ የአገልግሎቱ አይነት ፕሮቫይድ የሚደረገው ሊሆን ይችላል። ከዛ በተጨማሪ ደግሞ ኳንቲቲው አለ። ኳንቲቲው ምን ያህል ሊሸጥ ነው፣ ምን ያህል አገልግሎት ሸጥ፣ ምን ያህል እቃ ሸጥ የሚለው ነገር ይኖርበታል። ከዛ ባለፈ አፕላይ የሚደረገው ታክስ እንዳልነው ቫት ሊሆን ይችላል። በፊቱ ጊዜ ደግሞ እንትን ሊሆን ይችላል፣ የቲኦቲ ሊሆን ይችላል ማለት ነው። ቲኦቲ 2%፣ 10% ወይ ደግሞ ቫት 15% ወይ 0% የምትሏ ትገባበታለች ማለት ነው። ከዛ በተጨማሪ ቶታል አማውንቱ እዛ አባስቶ የሚቀመጥበት ቦታ ይኖራል። ከዛ በተጨማሪ ደግሞ ፋይናል ቫሊዩ ይኖራል ማለት ነው። እጅ በእጅ ሪሲቶቻችን ላይ አዲሽናል ነገሩ ምንድን ነው? ፊርማ መፈረሚያ ቦታ አለው። የገንዘብ ተቀባይ ፊርማ እና የገንዘብ መቀበያ ፊርማ እና ደግሞ የድርጅቱ ማህተም የመሳሰሉት ነገሮች የሚካተትበት ቦታ አለው ማለት ነው። እኒህ ሁሉ ኢንፎርሜሽኖች ፕሮፐርሊ መግባታቸው መመዝገባቸው ማረጋገጥ አለብን ስናሳትም። ስንቆርጥም ደግሞ ኢኳሊ በደንብ ሴንሲቲቭ መቁረጥ ያለብን። በስህተት መቁረጥ ደረሰኝ ፔናልቲ ሊኖረው ይችላል። ስህተቱን ኖቲስ ላናደርገው እንችላለን። ፎር ኤግዛምፕል ሲምፕል ነገሮች እንደ ቫት ካልኩሌሽን፣ የቫት ካልኩሌሽን አሁን አይተነዋል በፕሪቪየስ ኮርሶችም። በጣም ሲምፕል የሆነ ነገር እና በድግግሞች በደንብ የምንለምደው ነገር ነው የሚሆነው። ግን
እንደዛም ቢሆን ሁሌም ያቺን 15% ካልኩሌት አደራረጓን በደንብ ማወቅ አለብን። የምንቀጥረውም ሰው ደግሞ ከሆነ የምንቀጥረው ሰው ፕሮፐርሊ እየቆረጠ እንደሆነ ማረጋገጥ አለብን። አሁን ብዙ ጊዜ እኛ ምን ይገጥመናል? ከቫት በፊት ያለው ዋጋ እና ቫትን ጨምሮ ያለው ዋጋ የመሳሰሉ ድምር ላይ ስህተቶች ይኖራሉ፣ መልቲፕሊኬሽን ላይ ስህተቶች ይኖራሉ። ይሄ ምን አይነት ፕሮብለም ያመጣል? ቫት ዲክሌር ስታደርጉ የዲፍረንሶች ያመጣል ማለት ነው። ኢቨን ደግሞ ቫት ዲክሌርም ካደረጋችሁ በኋላ የምትቀበሉት ዊዝሆልዲንግ ደረሰኝ ጋር ዲፍረንሶች ሊያመጣ ይችላል። ቢኮዝ እኒህ ሰነዶች አንድ ላይ የሚሄዱ ስለሆነ ማለት ነው። ሶ ፕሮፐርሊ መቆረጡን ሁሌም ዩ ሃቭ ቱ ሜክ ሹር። ያው እንደዚህ አይነት ነገሮችን ሊሚት ለማድረግ ሞር ሪኮመንድ የምናደርገው ምንድን ነው? እኛ ሁሌም ካሽ ሬጂስተር ላይ ካሽ ሬጂስተር ፕሮፐርሊ የምንጠቀም ከሆነ ፕሮፐርሊ በጊዜው የምናሳድስ ከሆነ ካሽ ሬጂስተራችንን የሚቆርጠው ሰው በትክክል ስልጠና ወስዶ ከሆነ የካሽ ሬጂስተሩ እና በደንብ ከተረዳው ከእጅ በእጅ ሪሲት ካሽ ሬጂስተር መጠቀም ሁሌም ሪኮመንድ እናደርጋለን ማለት ነው። ቢኮዝ አንደኛ ነገር ፓዶች እጅ በእጅ ሪሲቶች አላቂ ናቸው፣ ቶሎ ያልቃሉ፣ ወጪ ይበዛባቸዋል ማለት ነው። ስለዚህ እንደ ኮስት ሴቪንግ ሜካኒዝም እሱን ኮንሲደር ማድረግ አለባቸው። ከዛ ባለፈ ደግሞ የካልኩሌሽኑ ላይ አዲስ ካሽ ሬጂስተር ከሆነ የካልኩሌሽን ስህተት አይኖርበትም ማለት ነው። 15%ን አውቶማቲካሊ የሚሰራው ኦልሬዲ ኮድድ የሆነ ነገር ስለሆነ ስህተቶች አይኖሩም ማለት ነው። ከዛ በተጨማሪ ደግሞ ሪፖርቶቹን አውቶማቲካሊ የሚያወጡ ካሽ ሬጂስተሮች አሉ። አሁን በአሁን ጊዜ በፊት እንግዲህ ዜድ ሪፖርት ምናምን ነገር ራሳችን ማውጣት የሚኖርበት ታይም ላይ ነበርን። አሁን ግን አፕዴትድ የሆኑ አዲስ ካሽ ሬጂስተሮች ማርኬቱ ላይ አሉ። ሰዓት ሴት አድርገን 12 ሰዓት ከሆነ ሁሌም 12 ሰዓት ላይ ዜድ ሪፖርታችንን የሚያወጣለን። ዴቱን ኢንፑት አድርገን በየወሩ ለቫት ዲክላሬሽናችን ሰመሪ ሪፖርት የሚያወጣለን ብዙ ካሽ ሬጂስተሮች አሉ ማለት ነው። እሱን መጠቀም እኛ ሞር ሪኮመንድ እናደርጋለን ማለት ነው። ሴልስ ኢንቮይስ ይህንን ይመስላል። አሁን ሴልስ ኢንቮይስ መች ነው ኢሹ የሚደረገው የሚለው ነገር ስናይ አንደኛ ነገር ካሽ ሴልስ ላይ ዘሞስት ኮመን ካሽ ሴልስ እንቅስቃሴ ላይ ትራንዛክሽን ላይ ዩዝ ሴልስ ኢንቮይስ። ካሽ ሴልስ ማለት እዛው እቃ ወይም ደግሞ አገልግሎት እንሰጣለን፣ እዛው ኢንቮይሱን ደግሞ ፕሮቫይድ እናደርጋለን፣ ወይ ደግሞ ቫይስ ቨርሳ። ሁለተኛው ደግሞ ክሬዲት ሴልስ ላይ ደግሞ ወይም ደግሞ በዱቤ የሚሰጡ አገልግሎቶች ላይ ወይም በዱቤ የሚሰጡ እቃዎች ላይ ሽያጮች ላይ ክሬዲት ሴልስ ኢንቮይስ እንቆርጣለን። ስለዚህ የዱቤ ሽያጮቻችንም ላይ ደግሞ መቆረጥ አለበት። ከዛ በተጨማሪ ምን አይነት ስራዎች ላይ ደግሞ ኢንስታልመንት ሴልስ አሁን ማለት ነው በአድቫንስ ፔመንቶች ጉዳዮች አሉ። ለምሳሌ የ1 ሚሊዮን ብር ፕሮጀክት ከወሰድን የ1 ሚሊዮን ብር ፕሮጀክት ደግሞ በ2 ፔመንት ሊሆን ይችላል፣ በ4 ፔመንት ሊሆን ይችላል። እየተቀበልን ውላችንን የሚደግፉ ይኖራል። እንደዚህ አይነት ስራዎች ከሆኑ በውል ይደግፋሉ። እንደዚህ እየተቆራረጡ የሚገቡ ገቢዎችም ከሆኑ ለእያንዳንዱ ኢንቮይስ መቁረጥ ይኖርብናል ማለት ነው። ከዛ በተጨማሪ ደግሞ ሰርቪስ ቤዝድ ቢዝነስ። ሰርቪስ ቤዝድ ቢዝነስ ማለት ፐር ፕሮጀክት አሁን ኢንስታልመንት አንድ ሙሉ ፕሮጀክት እንወስዳለን። ከዛም በኋላ በፔመንቱ ኮምፕሊት ባደረግነው ማለት አድቫንስ ፔመንት ከተቀበልን በኋላ ስራው ደግሞ ካለቀ በኋላ ሙሉ ፔመንት የምንቀበልበትን ደረሰኝ ልንቆርጥ እንችላለን። አንዳንዴ ደግሞ ፎር ኤግዛምፕል ብዙ ጊዜ ኮንስትራክሽን አይነት ስራዎች ላይ ውላችን ላይ አይምሹር ይካተታል። ፎር እያንዳንዱ የምንሰራቸው በፌዝ ማለት ነው። ፌዝ 1 ከሆነ አሁን ለምሳሌ ቁፋሮ ማካሄድ ሊሆን ይችላል። ቁፋሮ አካሄድን ስንጨርስ ፔመንት እንደምንቀበል ውላችን ላይ ካለ ለዛ ለምንቀበለው ፔመንት ደረሰኝ መቁረጥ አለብን ማለት ነው። ፌዝ 2 ደግሞ ሜይ ቢ የመጀመሪያ ማቴሪያሎችን ማስገባት፣ ኮንክሪት መሙላት የመሳሰሉት ነገሮች ሊሆኑ ይችላሉ። ውላችን ላይ ያቺ ነገር ካለች በዛው ልክ ደግሞ ደረሰኝ መቁረጥ አለብን ማለት ነው። ሰርቪስ ቤዝድ ቢዝነስስ ማለት እንደዚህ ነው። በኮምፕሊሽን ኦር ደግሞ በቢሊንግ ሳይክል ጊዜውን እየጠበቀ ጊዜውን ማለት በፐርሰንቱን እየጠበቀ ይሄ ኮምፕሊት ሲደረግ ይሄ ይሞላል፣ ይሄ ይቆረጣል በሚለው ፋንታ በሚለው አካሄድ ደረሰኝን መቁረጥ ይኖርብናል ማለት ነው። አሁን
እነዚህ ጉዳዮች ላይ ሴልስ ኢንቮይስ እንጠቀማለን። አሁን በዋነኝነት እንደ ሴልስ ኢንቮይስ ግን ሁለት ነው ያሉት። አራቱ አሁን ያጠቀስናቸው የሚቆረጡባቸው ኬዞች ናቸው። አሁን እነዚህ ኬዞች ግን በሁለት የተለያዩ ሰነዶች ነው፣ ሁለት የተለያዩ የሴልስ ኢንቮይስ አይነት ብቻ ስላሉ ከሁለቱ አንዱን ነው የምንጠቀመው ማለት ነው። አንደኛው ካሽ ሴልስ ኢንቮይስ የሚባለውን እንጠቀማለን። ሁለተኛ ደግሞ ክሬዲት ሴልስ ኢንቮይስ የሚባልም ደግሞ ልንጠቀም እንችላለን። ምንድነው ልዩነታቸው? ካሽ ሴልስ ኢንቮይስ ሲምፕል የሆኑ ነገሮች ላይ ነው። አንደኛ ነገር ኢሚዲየት የካሽ ትራንዛክሽን ካለው ካሽ ሴልስ ኢንቮይስ እንቆርጣለን። ማለትም ሲምፕል ትራንዛክሽን ሊሆን ይችላል። መጣ፣ የሚገበያየን ሰው እቃ ተቀበለ፣ ደረሰኝ ኢሚዲየትሊ እንቆርጥለታለን ማለት ነው ካሽ ሴልስ ኢንቮይስ። ሁለተኛ ደግሞ እንዳልነው አሁን እዚህ ላይ የኢንስታልመንት ሴልስ አሁን ያልነው አለ አይደለም። ኢንስታልመንት ሴልስ ምንድን ነው? በአድቫንስ ፔመንት አሁን ስንቀበል እዛው መቆረጥ አለ። ምክንያቱም አድቫንስ ፔመንቱ እዛው ኢሚዲየት ካሽ እዛው ስለተቀበለ ማለት ነው። ካሽ ሴልስ ኢንቮይስ እዛ ሰዓት ላይ ደግሞ እንቆርጣለን ማለት ነው። አሁን ብዙ ጊዜ ምን ይሳሳታሉ ሰዎች? አድቫንስ ፔመንት ሲቀበሉ ክሬዲት ሴልስ ኢንቮይስ ይቆረጣል። ይሄ ግን ሌላ ነገር ነው የሚያመላክተው። ገንዘብ እስከተቀበልን ድረስ በምንድን ነው እናረጋገጥ የምንችለው? ያቺ ካሽ ሰፖርት የምትደረግባት የሆነች ሰነድ ታስፈልጋለች። በዚህ ኬዝም እንጠቀማለን፣ ካሽ ሴልስ ኢንቮይስ እንጠቀማለን ማለት ነው። ከዛ በተጨማሪ በዚህ በሰርቪስ ቤዝድ ቢዝነስ ያልነው በፌዝ በፐርሰንት በኮምፕሊሽን የሚከፈሉ ክፍያዎች ላይም ደግሞ ካሽ ሴልስ ኢንቮይስ እንጠቀማለን። አሁን ክሬዲት ሴልስ ኢንቮይስ የምንጠቀመው በአንድ ኬዝ ብቻ ነው። አንድ ኬዝ ብቻ ነው የሚኖረው። ምንድነው እሱ? የዱቤ ሽያጮች ካካሄደን ብቻ በክሬዲት ቤዝድ የሆነ አግሪመንት ካለን ማለት ነው። ክሬዲት ቤዝድ አግሪመንት ምንድነው? ይህንን አገልግሎት እሰጥሃለሁ፣ ይህንን እቃ እሸጥልሃለሁ፣ ከዛም በኋላ ከወር በኋላ ወይም ደግሞ ከ2 ወር 3 ወር በኋላ ገንዘቡን ትሰጠኛለህ የሚል አግሪመንት ካለን ከአንድ ሰው ጋር ማለትም እቃውን ሰጥቶን ቆይተን የምንከፍለው ከሆነ እቃውን ሰጥተን ቆይቶ የሚከፍለን ከሆነ እዛ ሰዓት ላይ ብቻ ክሬዲት ሴልስ ኢንቮይሳችንን እንቆርጣለን ማለት ነው። ይሄ አካውንትስ ሪሲቨብል በመባል ይታወቃል። ፕሪቪየስ ኮርስ ላይ እንዳይሆነው ማለት ነው። ስለዚህ አሁን ይሄ ክሬዲት ሴልስ ኢንቮይስ ብዙ ጊዜ የተለመደው ምን ላይ ነው? ኢምፖርተሮች ለሆልሴለሮች ሲሸጡ ማለትም አስመጪዎች ለጅምላ አከፋፋዮች ሲሸጡ ሊሆን ይችላሉ። ጅምላ አከፋፋዮች ለችርቻሮ ላይ ላሉ ሰዎች ሲያስረክቡ ሊሆን ይችላል። ሜንሊ ትንሽ የጅምላ አይነት ስራዎች፣ በልክ የሆኑ ስራዎች ላይ የክሬዲት ሴልስ ኢንቮይስ እንጠቀማለን ማለት ነው። እቺ ብቻ ነች ኬዙ። አሁን አንድ ስትሬስ ማድረግ የሚፈልገው ነገር ምንድን ነው? ብዙ ሰው የሚሳሳተው እና ትንሽ ሎጂካሊ በማሰብ ግን ወደ ስህተት ሊያመራችሁ የሚችል ነገር ምንድን ነው? ካሽ ሴልስ ኢንቮይስ ላይ እንደሚታወቀው አሁን ቫት እንቆርጣለን አይደለም። ሰው ብዙ ጊዜ ክሬዲት ሴልስ ኢንቮይስ ስለሆነ ገንዘቡ ስላልተቀበል ነው ቫት አፕላይ የማያደርግበት ይመስላል። ነገር ግን ክሬዲት ሴልስ ኢንቮይስን 15% ቫት ይጠበቅበታል። ክሬዲት ሴልስ ኢንቮይስ በቆረጥንበት ጊዜ 15% በዛው ፔሪድ መክፈል እንዳለብን መዘጋት የለብን ማለት ነው። ከዛ ውጭ ያሉት ዲፍረንሶች የአካውንትስ ሪሲቨብል ማለትም የዱቤ ጉዳይ ነው። ሌላው ሞሮሌስ ተመሳሳይ አገልግሎቶች ነው ያላቸው ማለት ነው። ሴልስ ኢንቮይስ ደግሞ ይሄን ይመስላል።